ሰላም እንደምን ሰነበታችሁ ውድ የቻናሌ ቤተሰቦች። ዛሬ ደግሞ የሐብሐብ 10 አስገራሚ የጤና ጥቅሞችን እነግራችኋለሁ። ሐብሐብ በጣም ጣፋጭ ከመሆኑም በላይ ለጤናችን እጅግ በጣም ጠቃሚ የሆኑ በርካታ ንጥረ ነገሮችን ይዟል። ከ92% በላይ ውሃ በመሆኑ ሰውነታችንን በደንብ ያረካል። የሐብሐብ ቁልፍ 10 የጤና ጥቅሞች እነኚህ ናቸው። አንደኛ፣ የሰውነት ፈሳሽ ሚዛን ይጠብቃል። ማለትም ፈሳሽን እና ኤሌክትሮላይት ሚዛንን ይጠብቃል። በውስጥ ያለው ከፍተኛ የውሃ መጠን በተለይ በሞቃት የአየር ሁኔታ ሰውነታችን ከፈሳሽ ድርቀት ይከላከላል። ፖታሲየም የመሳሰሉት ኤሌክትሮላይቶችን በመያዝ የጡንቻ መሸማቀቅን ይከላከላል። ሁለተኛ፣ በአንቲ ኦክሲደንት የበለጸገ ነው። ላይኮፔን እና ቫይታሚን ሲን ይይዛል። ላይኮፔን የተባለው ኃይለኛ አንቲኦክሲደንት የሐብሐብ ቀይ ቀለም ምንጭ ሲሆን ኢንፍላሜሽንን በመቀነስ እንደ የልብ ህመምና ካንሰር ያሉ ስር የሰደዱ በሽታዎችን ይከላከላል። ቫይታሚን ሲ በሽታ የመከላከል አቅምን ያጠነክራል፣ እንዲሁም ቆዳን ጤናማ ያደርጋል። ሶስተኛ፣ የልብ ጤናን ይደግፋል። ላይኮፔን መጥፎ ኮሌስትሮልን እና የደም ግፊትን ለመቀነስ ይረዳል። ሲትሩሊን የተባለ አሚኖ አሲድ በውስጡ የያዘ ሲሆን ይህም የደም ዝውውርን ያሻሽላል እና የደም ቧንቧ ግትርነትን ይቀንሳል። አራተኛ፣ የምግብ መፈጨትን ያግዛል። የአንጀት ጤናን ያሻሽላል። ከፍተኛ ውሃና ፋይበር ስላለው የምግብ መፈጨትን ያግዛል፣ እንዲሁም የሆድ ድርቀትን ይከላከላል። አምስተኛ፣ የጡንቻ ህመምን ሊቀንስ ይችላል። በሐብሐብ ውስጥ ያለው ሲትሩሊን የተባለ ህመምን ለመቀነስና ከአካል ብቃት እንቅስቃሴ በኋላ ሰውነት በፍጥነት እንዲያድግ ሊረዳ ይችላል። ስድስተኛ፣ ዝቅተኛ ካሎሪና ለክብደት ተስማሚ ነው። አንድ ኩባያ ሐብሐብ ከ3 እስከ 50 ካሎሪ ብቻ ስላለው ለክብደት መቀነስ ጥሩ መክሰስ ነው። ሰባተኛ፣ የቆዳና የፀጉር ጤናን ያበረታታል። ቫይታሚን ኤ የቆዳ ጥገናን ያግዛል እና ፀጉርን ጤናማ ያደርጋል። ቫይታሚን ሲ ወጣት ቆዳ እንዲኖረን የሚያደርገውን ኮላጅን የተባለው ምርት ለማምረት ይረዳል። ስምንተኛ፣ የኩላሊት ስራን ሊያሻሽል ይችላል። ተፈጥሯዊ ዳዩሬቲክ በመሆን ኩላሊቶችን መርዛማ ንጥረ ነገሮችን እንዲያስወግዱ ይረዳል። ዘጠነኛ፣ የአይን ጤናን ይደግፋል። ቤታ ካሮቲን እና ቫይታሚን ኤ በመያዙ ከእድሜ ጋር ተያይዞ የሚመጣውን የማኩላር ዲጀነሬሽን ይከላከላል። አስረኛ፣ ኢንፍላሜሽንን ለመቀነስ ይረዳል። እንደ ላይኮፒንና ኩኩርቢታሲን ኤ ያሉ ጸረ ባክቴሪያዎችን ኦክሲዴቲቭ ስትረስ እና እብጠትን ለመዋጋት ይረዳሉ። ሊታሰብባቸው የሚገቡ ጉዳዮች፣ ለስኳር ህመምተኞች መጠነኛ አወሳሰድ ይመከራል፣ ወይም ዝቅተኛ ስኳር ቢኖረውም ከፍተኛ የጂአይ ጭነት አለው። አለርጂ አልፎ አልፎ ቢሆንም አንዳንድ ሰዎች ላይ ማሳከክ ወይም እብጠት ሊያጋጥማቸው ይችላል። ሐብሐብን ለመመገብ ምርጥ መንገዶች፣ አንደኛ፣ በትኩሱ ቆራርጠው፣ ሁለተኛ፣ በስሙዚ ወይም በጭማቂ ውስጥ በመደባለቅ፣ ሶስተኛ፣ እንደ ፈሳሽ የሚለገስ ጭማቂ፣ አራተኛ፣ በፍራፍሬ ሳላድ ውስጥ በመጨመር መመገብ ይቻላል። ውድ ቤተሰቦቼ የሐብሐብ 10 የጤና ጥቅሞች ይህን ይመስላል። ይጠቀሙበት ዘንድ ለሌሎችም ሼር አድርጉት፣ ቪዲዮውን ላይክ አድርጉት። ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ክፍል እግዚአብሔር ሰላምና ፍቅር ከእናንተ ጋር ይሁን። ሰላም።